ልጆች አሉክ አሁን አንተ ከሷ ጋር ያለን ሪሌሽን አሁን አንቺ እግዚአብሔር እዚህ ቤት ቢናገር እሱን ለማግባት ነው የመጣሽው በላት አማ ከነስ ዱፍቴው ሰው ዋቀኝ ስትሉበቴ ይሰተሩ ሙፊ ዛሬ መጨረሻ እዛ ቤት እግዚአብሔር ከተናገረ እና አንተ እንጋባለን ብለሽ ነው የመጣሽው አረ ዋቀኝ ነው ዱበቴ ነው ለማንከኛ ጋይለ ቆረኔት ዱፍቴ አዎ አጨብጭበለ እጌታ ክብር እግዚአብሔር እንደዚህ ያለኝ ነው በይ ዋቀኝ ወካን ሲንጀቻ በዚህ ህብረት መካከል ተቆማ ከነ ከሰቲ እኔ የለውበት አኒ ከሰንጅሩ ምን ይሻልሻል ማርሲ ፎያ ዋቀኝ እንደ እግዚአብሔር ፍቃድ እግዚአብሔር እንደዚህ ያወራኝ ነው የያስከውን ሁሉ እያበላሸ ከብዙ ሞቶች ያመለጥክ ሰው ነህ አንተ አቃለሁ በትክክል የነካውን ሁሉ ባዶ ያደረገ መኖርህን የማይወድ አንተ ዘር ላይ አንተ እንዲያጠፋ መስዋዕት እየተቀበለ የከረመ መንፈስ አለ ያባቶች አምላክ እግዚአብሔር እንደዚህ ያለኝ በዚህ በሁለታችሁ በሶስተኛ ጋብቻ ላይ የእግዚአብሔር ፈቃድ የለበትም አጨብጭበ ለእግዚአብሔር ክብር ስጥልኝ እግዚአብሔር እንደዚህ ያለኝ ነው በላት ዋቀዮ ከስናንጀቻ ባልሽ በመንከራተት ውስጥ ነው ያለው አባ ምናንከ አለ ስሪ ከሰንጅሩ ብዙ ሲያስጠይቅሽ ባየር ሲጋፈቺሱ እምቢ ብለሽ ዲዴ አልፈልግም ብለሽ ሲንበርባዱ ጀቴ እሱም አንቺ ያልሽው ምላሽ ተቀብሎ ከነት ጀተኒስ ፍዳቴ አምጾ ወጣ ዲዴ በራ አሁን አመገሩ ልጅሽ እንድትባረክ ዳይምኒካ ከብፈምቱ ሐዘን ባንቺ ዘመን እንዳይሆን ጋዲ በረከ ከስተከንታኔፍ በዚህ በሁለታችሁ ሐሳብ ያደከሰን ለማንከና ከዱት የእግዚአብሔር ሐሳብ የለም ያርኔ ዋቀዮ ከሰንጅሩ እግዚአብሔር ዋቀዮን ሁለት ሚስት አወጣመና አለማ ሁለት ባል አባ ምን አለም አይፈቅድም እኔ የሙ ባልሽ አባ ምናንከ በህይወት አለ አይደል በላት ዱቡን አንጅራ በህይወት ካለ ዱቡን ይወጅራተ በህይወት አለ ወይ ባልሽ ቱሬ ረከነሳን ሞታ አይ ጅራቹ ሳንተ ጅራ አታቂው ግን አለ በህይወት ጅራ ለተፈካት ፈልጊ ባልሽ ያለ ይመስለኛል ፈልጊ ባልሽ አባ ምናከ በርባዲ መተሻና አግሪ ኮት ነው ዱብሲ ዛሬ ግን በላት አረገሩ እግዚአብሔር እንዲናገራችሁ ዋቀዮ አካሲን ትዱበት ዱፍተን ለመጋባት ጋይለ ቆረጭ ዳፍ እውነት ነው ውሸት ነው ወጋደሞ ሰው ተኮፋ ፓስፖርት ባሴን ቱሬ ለመፈሙ አይሳቲፍ ዋቀዩ ከነ ለማንግዱ ተከነት ዱበት መርባዲ ሄዱ ለሁለት ነገር ነው የመጣሁት አንደኛው ፓስፖርት አውጥቼ ነበር ሁለተኛው ጉዳይ ደግሞ ያው ነው የትዳር ጉዳይ ነው ወደ ውጭ ለመሄድ ይሄ ካልተሳካ ወደ ውጭ ለመሄድ እቹ በቃ ከነ ለማን ፕሮግራም ይቀበል ነው ፍዳው አቀምት ዛሬ የመጣሁበት ጉዳይ ለሁለት ነገር ነው አንደኛ የሱ ነው ሁለተኛ ነው ውጪ ለመውጣት ፓስፖርት ለማውጣት እኔ ስለ ፓስፖርት አልተናገረኝም ጌታ አኒ ዋቀዮ ዋየ ፓስፖርት እንትሉበት አሁን ጌታ እየተናገረ ዋቀዮን ከነትሉበቴ ከዚህ በኋላ ከነቦዴ ከዚህ ወንድሜ ጋር ኦቦሌስኮ ከነውጪ ወንድምና እህት ኦቦሌወን መሌ መሆን ትችያለሽ ኦቦሌወን ታወረንዴስ ሚስት መሆን ግን አዳመናታው ገሩ እንደሱ አጨብጭባችሁ ለጌታ ክብር ስጡ እምናገረው እንደሚያማቃለው በላት ከንዱበት አካስ ቁምሱ ቤክ እግዚአብሔር የሌለበት ህይወት ውስጥ በላት ዋቀዮ ካንከሰን ጅሬ ገሩ እግዚአብሔር ያልገባበት ህይወት ውስጥ በላት ካንከሰን ጅራ ነገር መርገም ነው ያለው አባር ሰቀባ ስለዚህ በላት ከናፉ ባልሽን አባ ምናከ የልጅሽን አባት አባ ሙጫኬ ፈልጊው በርባዲ መተሻውሪኝ እኔን ኮቱ ነታሰይ አናሱ ጌታ እንደዚህ ብሏል ዛሬ ደስ ባለሽ ጉያስ ቶለት በተመቸሽ ጊዜ አይሻልም ይሻላል ወዳጄ እንዲህ ያለ ጌታ እቺ ህጋዊ በሆነ በ80 ያገባት ሚስት የት ናት ያለችው ዱከም ነች ልጅ እሷ ጋር ነው እኔ ጋር ነች እሷ ከማ ጋር ናት ያለችው እኛ እንደዋወልን ሲጀመር ማለት ነው ከተለያየን እንደዋወልን ምንም በቃ መንገድ ላይም ተታያይታ አታውቅም በጣም ስለጎዳችኝ አይምሮዬ ስለተጎዳ ያወኩኝ እግዚአብሔርም ያቃል ከኔ በላይ እኮ አግብታለች ግን አንድ ሰፈር ናቸው አላቀም አይደለም እኔ ቢሾፍቱ ነኝ እሷ ዱከም ነች ግን እውነት ስለሷ ሁሉ ወቅ ብትል ማወቅ አትችልም አላቁ ልወቅ ብትል አረ ላቆም አልችልም ላቆ አልችልም ከጠየቁኝ ላቆ እችላለሁ ግን እስቲ ጠየቅ አርግ እስቲ
ዝም ብለህ ጠየቃት እኔ ስለጎዳችን ስለሷ መጠየቅም አልፈለኩ ስለ አባት ሆይ ይሄ ሰው ሲያገኛቸው ከፈቃድ ውጪ ምንም ላያገኛቸው እችን ጥቂት እድሜ አንተን ባለመበደል ይኖሩ ዘንድ አንተ ያየህላቸውን መንገድ በማሳደድ በዚያ ዘመናቸው ያልቅ ዘንድ ምህረት